ከ1500 ሄክታር በላይ እንዲሁ በኢሪጌሽን የተሰራ ነው። በበጋ በዚህ ጊዜ አፋር ላይ በዚህ ሙቀት ስንዴ ማምረት እንግዲህ የሚታሰብ ታሪክ አልነበረም። ከዚህ ቀደም መኖም ቢሆን አምርተን አናቅም። መኖ አዲስ ታሪክ ነው። ስንዴ አዲስ ታሪክ ነው። እዚህ የምናመርተውን ስንዴ ደግሞ ቅድም ባየነው የቀዳማዊት እመቤት ኦፊስ በሚያሰራው የዳቦ ፋብሪካ በቀን 300 ሺህ ገደማ ዳቦ ያመርታሉ። እስከ 450 ኩንታል ገደማ ዱቄት ያመርታሉ። የሰመራ አጠቃላይ ፖፑሌሽን ከዚህ የሚያንስ ስለሆነ ፋብሪካው ለመላው ማህበረሰቡ በእጅጉ የሚያግዝ ነው። ስንዴው በቅርብ ርቀት ስላለ ዳቦ አምርተው ለህዝቡ በረከሰ ዋጋ ሊያቀርቡ ይችላሉ ማለት ነው። ኮሪደር በሚመለከት በጣም ጥሩ ጅማሮ ነው ያለው። የሰመራ የኮሪደር ልማት ከሌላው አካባቢ ለየት የሚያደርገው ብዙ የሚፈርስ ቤት፣ ብዙ የደቀቁ ሰፈሮች የሉበትም። ይብዛ የሚነስም ግንባታው ጥሩ ነው። የሚያስፈልገው መንገድ፣ የፍሳሽ ማስወገጃ ስርዓት መዘርጋት፣ የመብራት ስርዓት መዘርጋት፣ ግሪነሪ መትከል እና የከተማን ስታንዳርድ እንዲጠብቅ ማድረግ ነው የሚቀረው። ሰፋፊ መንገድ ስራዎች ተጀምረዋል። የግሪነሪ ስራዎች ተጀምረዋል። እነሱ ይጠናቀቁ ምናልባት ከክረምት በኋላ በጣም የተሻለ ከተማ እናያለን። በእርሻ ያየነው አመርቂ ስራ ነው። የፋብሪካውም እንደዚሁ ከኢንዱስትሪ አንጻር ኢንዱስትሪያል ፓርኩም እንዳያችሁት መጠነኛ እንቅስቃሴ ያለው። እነዚህም በማያያዝ አፋር የሚያርስ ያን ፕሮሰስ የሚያደርግ ለምግብነት የሚያቀርብ ለከብቶቹ መኖ የሚያቀርብ ከሆነ በሌማቱም በእርሻውም በኢንዱስትሪውም በተሟላ መንገድ አካባቢውን ሊቀይር የሚችሉ ስራዎች ናቸው ተብሎ ሊወሰድ ይችላል።